ሰራዊተ መላእክት ሰራዊተ መላእክት ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ይቀውሙ ለመድኃኔ ይቀውሙ ሰራዊተ መላእክት ሰራዊተ መላእክት ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ይቀውሙ ሰራዊተ መላእክት ሰራዊተ መላእክት ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ይቀውሙ። እልል ብላችሁ እግዚአብሔርን አመስግኑ። ክብር ምስጋና ለአምላካችን ለቅድስት ሥላሴ። እግዚአብሔር ከዛኛው ዓለም ከሚያልፈው ዓለም ሰብስቦ ወደማያልፈው ዓለም የሰበሰበን ሥላሴ ክብር ምስጋና ይገባልና እልል ብላችሁ እግዚአብሔርን አመስግኑ። ጠርቶ የሰበሰበን የድንግል ማርያም ሥላሴ ክብር ምስጋና ይገባዋላችሁ። እግዚአብሔርን አመስግኑ። ለስሉስ ቅዱስ ይደሉ ለመንፈስ ቅዱስ ለመንፈስ ቅዱስ ስለሰራይ ኩላ ጊዜ ዜኒ ወዘልበኒ ወላለም አለ አሜን። ስብሐት ወክብር ለስሉስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ ክብርና ምስጋና ይገባል። ቅድመ ዓለም ለነበረ ለአብ ቅድመ ዓለም ለነበረ ለወልድ ቅድመ ዓለም ለነበረ ለመንፈስ ቅዱስ ክብርና ምስጋና ይገባል። ቅድመ ዓለም አንተ አብ ነበር፣ ቅድመ ዓለም ወልድ ነበር፣ ቅድመ ዓለም መንፈስ ቅዱስ ነበር። ዓለም ከመፈጠሩ በፊት አንተ ነበር። ሰማያት ምድርም ከመፈጠራቸው በፊት አንተ ነበር። አዳም ከመፈጠሩ በፊት አንተ ነበር። ለአንተማ ክብርና ምስጋና አምልኮትና ውዳሴ ይገባል። በላይ በአርያም በታች በምድር በውቅያኖስ ለአንተ አምልኮትና ውዳሴ ይገባል እያሉ አባቶቻችን ሥላሴን እያመሰገኑ ይገኛሉና እልል ብላችሁ እግዚአብሔርን አመስግኑ። አዎ አንተ ክምው ዓመቱ ከን ይዘያልቅ እስመ አንተ ለዓለም ትሄሉ አንተ መቼመች የምትኖር ነህ። ዘመናቶች ቢያልፉ አንተ የማታልፍ ዘመናቶች ፍጻሜ ያላቸው አንተ ግን ፍጻሜ የሌለ ለአንተ መነሻም የማይነገርልህ ለአንተ መረሻም የማይነገርልህ ዓለምን ካለመኖር ወደ መኖር ያመጣ ከመኖርም ወደ አለመኖር የምታሳልፍ አንተ ነህ። ለአንተ ስለዚህ ምስጋና ይገባል። አዎ ለአንተ አምልኮት ይገባል። አዎ ለአንተ ውዳሴ ይገባል። አዎ ለአንተ ስግደት ይገባል እያሉ እንደ ሰማይ መላእክት እግዚአብሔርን እያመሰገኑ ይገኛሉ። ለአባቶቻችን ምስጋና ይገባል እንብላችሁ እግዚአብሔርን አመስግኑ። በላይ የሆነው
ምድራዊ ደግሞ ሰማያዊ ሆነ። ኑ ርእዩ ዘንተ መንክረ ወዘምሮ ዘምሩ በእንተ ምስጢር ዘተከስተለነ። ኑ ድንቅ ምስጢር አለ። የሰማዩ ምድራዊ ሆኗል፣ ምድራዊው ደግሞ ሰማያዊ ሆኗል። ይህን ድንቅ ምስጢር ኑዩ። ምስጢር ተገልጾልናል። ስለተገለጠልንም ለምስጢር ምስጋና አቅርቡ አለ ቅዱስ ኤፍሬም። ለዚህ ምስጋና ይገባል። እልል ብላችሁ እግዚአብሔርን አመስግኑ እስኪ። ስብሐት ወክብር ለስሉስ ቅዱስ ይደሉ ለመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሩይ ሁሉ ጊዜ ይእዜኒ ወዘልፈኒ ወለዓለመ አሜን። ሁላችሁ እግዚአብሔርን አመስግኑ። አባቶቻችን አራቱን ማዕዘን እየዞሩ እግዚአብሔርን ያመሰግናሉ፣ እግዚአብሔርን ያመልካሉ። አራቱን ማዕዘን እየዞሩ ማመስገናቸው ምንድነው ቢሉ እግዚአብሔር ወልድ በዚህ ዓለም አራቱን ማዕዘን እየተመላለሰ የመባረኩ ምሳሌ ነው። ከአንገታቸው ዘንበል እያሉ እንዲህ ይላሉ፣ ወሎከ ንሰግድ ዘአንተ መስገዲ፣ ሁሉ ለሚሰግድልህ ለአንተ እንሰግድልሃለን። ወሎከ ንትቀነይ ዘአንተ መቅነይ፣ ሁሉ ለሚገዛል ለአንተ እንገዛልሃለን። ሰውነታችንን እንደታጠበ ሸማ አድርገን ለአንተ እንገዛለን። ያን መንከራተትክን እያሰብን እኛም አራቱን ማዕዘን እየዞርን ዓለምን እንባርካለን እያሉ አባቶቻችን እየዞሩ ይባርካሉ። ክብር ምስጋና ለእግዚአብሔር ይሁን። እልል ብላችሁ እግዚአብሔርን አመስግኑ። እና እንዲህ ቤተ ክርስቲያን እንዲህ ታስተምራለች። ባለባበሳችን ሥላሴን እናመሰግናለን። እንዲህ የምታያቸው ካህናት ቀይ ልብስ ለብሰዋል። ወቀይ በትስብእቱ ሰው በመሆኑ ቀይ ነው ይላሉ። መከራን ሲቀበል ደሙን ሲያፈስ አይተዋልና እሱን እንሰብካለን ሲሉ ቀይ ልብስ ለብሰዋል። ያም ብቻ አይደለ፣ መስቀሉን ተሸክመዋል። ያ በመስቀል መከራን በመስቀል ሞትን አጠፋ። በመስቀል ሰውና መላእክት ተጣልቶ ነበር፣ አስታረቀ። ያ መታረቂያችን መስቀላችን ነው ሲሉ የክርስቶስን መከራ መስቀሉን ተሸክመው ተዋቸዋላችሁ። እንዲህ ይላል ታዲያ ቅዱስ ጳውሎስ ንነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛስ የተሰቀለውን ክርስቶስን እንሰብካለን አለ። በምን ቢሉ አለባበሳችን፣ በምን ቢሉ ባለማመናችን፣ በምን ቢሉ በአካሄዳችን ክርስቶስን እንሰብካለን። ልብሳችን ክርስቶስን ይሰብካል። አረማመዳችን ክርስቶስን ይሰብካል። ከአንገታችን ዘንበል ብለን ክርስቶስን እየሰበክን እንዲህ እናስተምራለን አለ። ይህን የሚያስተምር ይህን የሚሰብ ክርስቶስ የመሰረታት ክርስቶስ በደሙ የዋጃት ቅድስት ቤተ ክርስቲያን ናት። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔርን አመስግኑ። አባቶቻችን እንዲህ አመስጥረው ያስተምሩናል። አንደበት ሳንናገር ባለባበሳቸው ክርስቶስን ይሰብካሉ። ለዚህች ቤተ ክርስቲያን ልጆች ያደረገን እግዚአብሔር ክብር ምስጋና ይግባው። እልል ብላችሁ እግዚአብሔርን አመስግኑ። ስብሐት ወክብር ለስሉስ ቅዱስ ይደሉ ለመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሉ ጊዜ ይእዜኒ ወዘልፈኒ ወለዓለመ አሜን። አሜን ወአሜን። ለይኩን ይሁን ይደረግልን፣ ይጽና፣ ለአንተ ክብር ምስጋና ይገባል እያሉ አባቶቻችን እግዚአብሔርን እያመሰግናሉ። ይህ ማዕጠንት በብሉይ ኪዳንም ነበረ። እስራኤል ቸነፈር ቢያቃጥላቸው እግዚአብሔር ሙሴን እንዲህ አለው፣ ሙሴ ወንድም አሮን ማዕጠንተ ወርቁን ያዝ፣ ልብሰ ተክህኖን ይልበስና ለሕዝቡ በመካከል እየዞረ ይጠንላቸው። ሕዝቡም ያ መከራቸው፣ ሕዝቡም ያ በሽታቸው ይጠፋላቸዋል።
ከሕመማቸው ይፈወሳሉ አለው። አሮንም እንደዚያው አደረገ። ልብሰ ተክህኖውን ለበሰ፣ ማዕጠንተ ወርቁን ያዘ፣ መስቀሉን ያዘ። በሕዝቡ መካከል እየተመላለሰ ያጥንላቸው ጀመር። ይህን ጊዜ ሕሙማኑ ከበሽታቸው ተፈወሱ፣ ጤነኞች ሆኑ። እግዚአብሔርንም በዚህ ሰዓት አመሰገኑ። ያ ምስጢር ተያይዞ ዛሬም በአዲስ ኪዳን ይኸው አባቶቻችን በዚህች ጥንታዊቷ ቤተ ክርስቲያን በአንጎላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት እንዲህ እየዞሩ ያጥናሉ። ከሕዝቡ ደዌያት እንዲርቁ፣ ከሕዝቡ ርኩስ መንፈስ እንዲርቅ በማዕጠንቱ እኛን ይባርካሉ። ይህን ያደረገ ሥላሴ ክብር ምስጋና ይገባዋል። እንላችሁ እግዚአብሔር አመስግኑ። መምህር አባት ያለው እንዲህ ይማራል። ለሳልወሙ ሀዳፊ አእምሩ ምሳሌ ወስውረ ነገረ። መምህር ያላቸው ምስጢሩን አመስጥረው ያስተምሯቸዋል። መምህር ያላቸው እንዲህ ይማራሉ። መምህርስ የሌላቸው ትለኝ እንደሆነ እነሱ እንደ ቅጠል ረግፈው ይቀራሉ አለ። አባቶቻችንን እግዚአብሔር አዘጋጅቶልናል። በእነሱ እንባረካለን፣ በማዕጠንቱ እንባረካለን፣ በመስቀሉ እንባረካለን። እኛም የቤተ ክርስቲያን ልጆች ሆነናል። ክብር ምስጋና ለእግዚአብሔር። እልል ብላችሁ እግዚአብሔርን አመስግኑ። መግቢያ ስለሆነ ብዙ ሰው ስለኝ እየገባ ውስጥ ይሻላል። ስብሐት ወክብር ለስሉስ ቅዱስ ይደል ለመንፈስ ቅዱስ መንፈስ ቅዱስ ሠሎስ ሠራይ ኩላ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን። ሁላችሁ እግዚአብሔርን አመስግኑ። አንደበት ያለው ሁሉ እግዚአብሔርን ያመስግን። እኔ ከንፈሬ መሥዋዕት ለአንተ ሰዋለሁ እንዳለ ክቡር ዳዊት አንደበት ያለው ሁሉ እግዚአብሔርን ያመስግን። የከንፈራችሁን መሥዋዕት ለእግዚአብሔር ሰው፣ እሱም ምስጋና ነው። እግዚአብሔር ይክበር፣ እግዚአብሔር ይንገስ፣ እግዚአብሔር ከፍ ከፍ ይበልላችሁ። እልል ብላችሁ እግዚአብሔርን አመስግኑ። ክብር ምስጋና ለእሱ ይገባልና። ሁላችሁ አመስግኑ አመስግኑ። አሁን ከዚህ በመቀጠል አባቶቻችን ውዳሴ ማርያም ድንግል ማርያምን ይማጸኑልናል። እስከዚያ አንደበት ያላችሁ እግዚአብሔርን አመስግኑ። ይህ ምስጋና የጠላትን ግድግዳ ያፈርሳል። ይህ ምስጋና ዲያብሎስን ያበሳጫል። ይህ ምስጋና እግዚአብሔርን ከፍ ያደርጋል። ይህ ምስጋና ለእግዚአብሔር የሚገባ፣ ይህ ምስጋና ለድንግል ማርያም የሚገባ ምስጋና ነው። እግዚአብሔርን አመስግኑ። ለሁላችሁ እግዚአብሔርን አመስግኑ። ከዚህ በመቀጠል በጸሎተ ማርያም ድንግል ማርያምን አባቶቻችን ይማጸኑልናል። ከኛ የበረቱ እነሱ ድንግል ማርያምን ይማጸናሉ። ሰአሊ ለነ ቅድስት ድንግል ሆይ ልመናችንን ስሚ፣ የልጆችሽን እንባ አብሺ፣ ሰላማቸውን ስጫቸው፣ ከልጅሽ ከወዳጅሽ አማልጃቸው እያሉ አባቶቻችን ስለኛ በውዳሴ ማርያም ድንግል ማርያምን ይማጸኑልናል። ከዚያም በመቀጠል ልጇን በኪዳኑ ይማጸናሉ። ወደ ጸሎቱ እንሄዳለን። ይማረነ ወይሳለነ ይማረነ ወይሳለነ ቀበነ ተማጸነና አምላካችን እግዚአብሔር ሰዓተ ሌሊቱን ባርኮ ቀድሶ በሰላም በሰና እያሳደረን መዓልቱን ባርኮ ቀድሶ በሰላም በሰና እያውለን የሰንበት ረድኤት የቅዱሳን ጸሎት አይለየን። አክብሮ ሰንበትን ተዘክሮ ሞት ፈቃድ መለኮቱን በየልቦናችን ያሳድርብን። ረድኤቱ በረከቱ አማላጅነቱ ይጠብቀን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ምድር ሲሳየነ ዘለለ ዕለትነ ሀበነ ንኅድግ ለዛቲ ስርየተ አነ እግዚእስተ መንሱት አላ ልደነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምሕረተ ኀበ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸልይ ለእግዚአብሔር ሰላም ለኪን ዘንሰግድ ለኪ ማርያም መናስተበቋኪ ማርያም ነው ከመ ይጸልይ ለኪ በእንተ ሐናምኪ ያቄማውኪ ሊሆን ግልባሪኪ ዘትነበረ ይከበራይ ተብራክ ታበዮ ነፍሴ ለእግዚአብሔር ታስበ ሲመምነ ወዳኒስ መሪህ ማማመት ነው ለዚህ ያሳሰበ ሁሉ ትውልድ
እስመ ገብረ ሊተ ኃይለ ብያተ ቅዱስ ስሙ ሳህለት ውደቱ ለለ ፈርዎ ገብረ ኃይለ መድራቶ ዘሮሙ ለለ አብዩ ለርቦኑ ስጠው ለየና ምናብቲዮም አእዘይቦም ለቶታን ማስገውም በረከቱ ለሮባን ወፈኖ ብራቆብ ለወላን ወተወኮ ለእስራኤል ኩሌሁ ወተዘከረ ሳህሎ ዘይቢሮም ለአበዊን ለአብርሃም ወለዘርስ ዓለም እግዝእቴ የፍትህኒ ዋንጽህኒ የማይሰሩ ለሰይጣን ሙለበድን ወለተ ብርሃን ባርክኒ በከመ አርኪ ለቅዱስ ኤፍሬም ውዳሴ ያለቅት ተመራ ድንገታ ለዘይትነበብ በዕለተ ሰኑይ ፈቀደ አግዞ ለአዳም ህዝብነ ወትኩዘ ልብ ወያግቡ ሀበለት ከም መንበሩ ሰአሊ ለነ ቅድስት ለዮሐን ኢየሱስ ርኤ ተፈሳ ዝሃሎ ተፈስቤተልሔም ተትፌሳ ብርሃን በሰሉስ አብይ ጽገረይ ተፈስለተች ተፈስምድሎ ወድንግል ቃል አውቱኬ በያዘ ወተወል ኮኛ አስከንሷ እንዲ ሞላብራን አይለሳን ተፈሲው ማርያም ወመት በረው ተነበየው እንት እንደመና ረከብኪ ጸጋ ገብረ ድንግል ያቢ ክብራ ሕዝቅኤል ወትሰ በሐሙስ ትምክተ ኦዘ መንግሮዞ ኦዘ መንገርናሳ ማለ ዳዊት አሐዱ በአሩ ወርታ ታቢ መኮን ወደ ኤፍራት ማርያም ንጽሕት ተጸር በቀዳሚት ናስተበሰ ከመከብከብ ዘመድ ኮንጊዳ ግሚተ ሰማይ ደፍተራ ተሰማይኪ ሰዋሰው ናግዚ ተፈሲዮን ተጽጋ በሰንበተ ክርስቲያን ታቦት መቅደስ መሰወርቅ ተቋም ዘወርቅ ማየት እንተዘወርቅ ድግሰና ለፍራአሮ ለኪደሉ ቅድስት በዚት አስርቱ ቃላት ቀዲሙ ንጽሕት ገብርኤል ዘኮንጊ አስተማሰለኪ ተቋም እግዚአ ኩሉ አስተማሰለኪ ጾሩክ በትራአሮን ለኪደሉ ይወድስዋ ወበሳድስ ይብል ጸሎታ ለማርያም ወስለታ ለብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት አባ ማትያስ ፓትርያርክ ቀቡማ ተወልዳ ጸሎታ ለማርያም ወስለታ ለብፁዕ ጳጳሳት አባ ቃልዮስ ቀቡማ ተወልዳ ጸሎታ ለማርያም ወስለታ ለመምህርነ ኃይለ ማርያም ቀቡማ ተወልዳ ጸሎታ ለማርያም ወስለታ ለመምህርነ ጽርሐ አርያም ቀቡማ ተወልዳ ጸሎታ ለማርያም ወስለታ ለሀገሪቱን ኢትዮጵያ ቀቡማ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ቀቡማ ተወልዳ ጸሎታ ለማርያም ወስለታ ለአግብርታ ወላይማታ ትኩነነ ወልታ አልቦ ዘአቢ ዋልቦ ዘፈደፍ ቅዱስ ወልድ ቀድሰነ ንጹሕ ወልድ ያንጽሐነ እመቤታችን ቅድስት ድንግል ማርያም ቤቷን በረከቷን ጣዕመ ፍቅሯን ጣዕመ ዝማሬዋን ሀብተ ቁራቿን ሀብተ ጸጋዋን ቅድስት በረድኤታ ትለየን። ለአባ ዘጊዮርጊስ ለቅዱስ ያሬድ ለአባ ሕርያቆስ የተለመነች አምላክ ወላዲተ አምላክ ለእኛም ትለመነን። መልአኩ ቅዱስ ሚካኤል በክንፎቹ ይሰውረን። የበደል ሐሩር እንዳያጠወልገን፣ ገሃነመ እሳት እንዳያቃጥለን በአማላጅነቱ ጋሻ ይሰውረን። የጠላት ጦር እንዳይወጋን ከነፍስና ከስጋ ደዌ ይፈውሰን። የኃጢአት ሞት እንዳያገኘን በየዕለቱ በየሰዓቱ ይጎብኘን። የዘመን ሐዘን እንዳያስተክዘን ከችግር መከራ ከረሃብ ከቸነፈር ከጦርነት ይሰውረን። ፈጣሪያችን አምላካችን ከሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ አዳምን ከገነት እንዳወጣው እኛን ሞጎችን ከመከራ ሥጋ ከመከራ ነፃ ያውጣን። ተቀበለው እግዚአብሔር አቡነ ዘበሰማያት በስምከ ትምጻእ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ኪዳን ዘነግ ዘነገሮሙ ለሐዋርያት ንጹሐን ሳሉ ምረቱ ያሉ መስራር ሊቃነ ጳጳሳት አባ ማትያስ ፓትርያርክ ወብፁዕ ጳጳስና አባ ቀለሚንጦስ ወምስለ መምህርነ ኃይለ ማርያም ወምስለ ደብርነ ጽርሐ አርያም ወምስለ ሀገሪቱነ ኢትዮጵያ ወምስለ ኩሉ ሕዝበ ክርስቲያን ለዓለመ ዓለም አሜን። ቅዱስ ቅዱስ ሕያው ዘይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ ዮርዳኖስ ወተሰቅለ ዲበ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው
ዘይመውት ትንሣኤ ሙታን በሳልስት ዕለት ዐርገ በሰዋስተ ሰማያት ወነበረ በየማናሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ሙታነ ተአረነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ወእግዚእ ኩሉ ይኩን ቅዱስ ስሉስ እግዚአብሔር ሕያው ተዛለነ ምስለ ኩልክሙ ዘበሰማያት አቡነ ዘበሰማያት ኢታብአነ እግዚኦ ውስተ መንሱት